ጆን ዳንኤልን ሞቅ አድርጋችሁ እስኪ ወደዚህ ጋር ጆን ጆን ሰላም ምንም ከተፈቀደልኝ በደንብ ይቅርታ መጠየቅ ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነው አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች የጸጥታ የሚስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ሕዝብ በሙሉ ከልብ ይቅርታ ጠይቃለሁ። በማረሚያ ቤት የነበረ ቆይታ እንዴት ነበረ? ቆይ ሰይፉ ቤቢስ ይታያል? እዛ ይታያል? ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት እውቀት ይኖርሃል ብዬ አላስብም። ማለት ገብተህ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍክ? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው እስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው እስር እሱ በደምብ አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ? ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል? ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልህ? ዳዋ ስላለ አልተባልኩም። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ የምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የ1 ዓመት ከ4 ወር ብዙ አይቼበታለሁ፣ ብዙ ነገር እና ጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛል? አይ ነው በጣም በዛ 1 ዓመት ከ4 ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ለይቼበታለሁ ስትል ግን እስኪ ብራራ። ምንድን ነው? ያው የመጀመሪያ ታይም ላይ ህይወት ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከእስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ነው ጆን ዳንኤል ከእስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴት ነው ተረጋግቷል? ስለዚህ አሁን ትንሽ ረጋ ማለት ነገሮችን አስፍቶ ማየት ጀምሯል። ሰከን ብሏል፣ በስሏል። እስኪ አጋጣሚ ወደ ተፈጠረበት ጊዜ ልውሰድህ። ወደ መቀሌ ነበር የምትሄዱት? አይ ነው። ለምን ነበር የምትሄዱት? አሸንዳ በዓል ነበረ መቀሌ ላይ ኮንሰርት ነበረኝ። ለዛ ነበር የምንሄደው። ያው የዕለቱ ዕለት የሄድኩት ደግሞ ከ1 ቀን በፊት እነ ማዘርን ወደ ውጭ ሸኛቸው ነበረ እና እነ ማዘር ሲሄዱ ከእነሱ ጋር ነው ረጅም ጊዜ የነበርኩትኝ። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳልፈው እየሄድኩኝና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ። ላይክ ማየውን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረውን ንዴት ምናምን እዛ ጋር ተወጣሁት ማለት ነው። ቪዲዮን አይቼው ከዛ በኋላ አየው ስታየው ምን ይሰማል? አሁን እቺን ቅጽበት እስኪ ላሳየ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። በጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። ቦታው ላይ ለመገኘት ሀሳብ ነበራችሁ ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ ሊቀንስ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን እንግዲህ ውስጥ ያሳፍራል በጣም። ምናልባት እስር ከወጣም በኋላ ይቅርታ ጠይቀሃል አይደል? አዎ። ማን ነው የጠየቀው? የኢትዮጵያ አየር መንገድን
የአየር መንገዱን ሰራተኞች፣ የጸጥታ አካላት፣ የመላው የኢትዮጵያ ሕዝብን ጠይቄያለሁ። አሁን ያው እንግዲህ ወጣትነት ስህተትና ወጣትነት ጊዜ አይለያይም። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይህን ነገር ማድረግ ጸጽቷል በጣም እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ያለ ጆን ዳንኤል ተቀብላችሁታል? ተከተመልካችሁ ነው። ከዛ በኋላ አሁን ወደ መቀሌ ሄድክ አይደል? በፕሌን መቀሌ ሳይሆን ሽረ ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድህን ጨርሰህ ወጥተሃል፣ ተቀጥተሃል። ህግ ደግሞ ማስተማሪያ ነው። ያንተ አጋጣሚ ብዙዎችን አስተምሯል ብዬ አስባለሁ። በደንብ አስተምረዋል። ስለዚህ አሁን እሱ እንደገባህ አድርግ የተባልከው ነገር ያደረገው ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ። ምክንያቱም አሁን ለምሳሌ ይሄን ነገር ያረከው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው ልጅ ለዛ እና ያው ረጅም ጊዜ እንደማንገናኝ ያውቀዋል እና በጣም የሚደብር ስሜት ውስጥ ነበርኩ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት እንትን ስሜቱና ፕላስ ደግሞ እዛ ጋ የነበረው የሰው ጩኸት ምናምን ወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚሁ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ ስታደርጉ ማለት ነው። ምክንያቱም እኔን የመታኝ ድንጋይ እናንተን እንዳይመታችሁ ነው የሚለው ጆን ዳንኤል። እስር ቤት ሆነ ምን ናፈቀ በጣም ላይቭ። ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው? ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው፣ 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው። ታሪክ ነው በጣም እንዴ። ተከታዮችን አሁንም እየተከተሉ አገኘሃቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምረው መጥተዋል። ስለዚህ አቀባበል ተደርጎልሃል። አመስግናለሁ ተከታዮች። ላይ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። ራንኪንግ ላይ ሁለተኛው ነበር የአሜሪካ ራንኪንግ ላይ። ወደ ኋላ ልመልስል። አሁን ጆን ዳንኤል ሲባል ቲክቶክ ነው ትዝ የዱቄቱን ነገር ያመጣው ጆን ዳንኤል ዛሬው ምዛዜ ነው። እንዴት ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው። ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ በዚህ ፈኒ ነገሮች ይጠቀማል። እንደውም አንድ ቪዲዮ አለ ላሳይ። አሁን ዝነኛ ሆነዋል። ወደ ደቡብ አካባቢ ፊልም ላይ በመሞከር እና ይመስለኛል ላይቭ የሚገቡ አዲስ ኮንቴንት ክሬት የሚያደርጉ ሰዎችንም ታበረታታ ነበር። አዎ ይሄን ቪዲዮ ልጋብዝ እስኪ። ይኸው አዳዲስ ክሬተሮችን አዲስ ላይ የሚገቡ ሰዎችን ሳበረታታ እረፍ ምናምን ውጣ ምናምን የምትሉኝ ሰዎች አይመለከታችሁም። የምፈልገው ነው ማድረግ። ይሄን ያልክለት ሰው ማን ነው? ጳውሎስ ነው። አሁን ግን አጋጣሚ ፌመስ ሆኖ ነው የጠበቀኝ ስፈታ። አንተ ከመግባትህ በፊት ስትከራከርለት ነበር እባካችሁ እያለ። ስትወጣ ምን ሰርቶ ታዋቂ ሆነ? ድራማ ጀምሯል። ምን ሲላየው? ተከታታይ ድራማ ሜላት ኪፑነሽ። ሜላት ኪፑነሽ።
ስለዚህ አንተ እስር ቤት እያለህ እሱ ነው ዝነኛውን የጠበቀኝ። ዋው። እስር ቤት ሆነህ ጉዳዮችን ትከታተል ነበር ማለት ውጭ ያለውን ነገር ትሰማለህ? ያው ሰማሪ ሰዎች ሲመጡ ይነግሩኝ ነበር። ምን ተፈጠረ? የዕለቱ የሳምንቱ አመልጠኝ። ምን ነው በኖር ያልክበት አጋጣሚ ያለው የተፈጠረ አጀንዳ አለ? እንኳንም ዙር አልኩ። ደስተኛ ነበር? አዎ ደስተኛ ነበር። እስኪ ወደ ቤተሰቦቼ እንግዲህ ምክንያቱም ቅድም በኢትዮጵያ አየር መንገድ ከመብረሬ በፊት ቤተሰቦቼን ወደ ውጭ ስለሸኘው የመለያየት ስሜት ውስጥ ነበርኩ። አንድም የተበሳጨሁት በዛ ምክንያት ነው ብለኸኝ። ሲክስ ፓክ የውሸት ነው። አሁን ቦጭ ነው ወደ እስር ቤት። እዛ ትሰራም ነበር? ሰራ ነበር ግን እድሜ እና ለመመለስ ሀሳብ የለም? ኧረ እንመልሰዋለን። ሲክስ ፓኩ ይመለሳል። ሰቨን ፓክ ሆኖ የት ነው ይሄ አጋጣሚ? ፋዘር ማዘር እህቶች አንተ አዳማ ሄደን የተዝናናችሁ? የተዝናናን። ሙሉ ቤተሰብ ነው አሁን አሜሪካ ሄደው? አይደለም ፋዘር ማዘርና ትንሽ መሀል ያለች ቀይ። አሁን ከስር ከወጣ በኋላ ደግሞ ይመስለኛል ከዛም በፊት የእርዳታ ስራዎች ላይ ብዙ አለበት አይደል? መጀመሪያ የእርዳታን ስራ ላይ እንደውም ስሰማ እነ ሶሊያና ባለፈው እኔ ጋር የመጡ ጊዜ ሲያመሰግኑ ነበረ። ታስታውሳለህ? እነ ሶሊያና የመጡ ሶሊያና ይሄን አጋጣሚ ታስታውሳለህ? አዎ፣ ይሄ በኢትዮጵያ የመጀመሪያውን የዓይነ ስውር ህጻናት ትምህርት ቤት አሰርተን ወደ እነ ሶሊ ላይቭ ላይ ገንዘብ አሰባስበን ተሰራ ትምህርት ቤቱ እና አሁንም ባገኛቸው ደስ ይለኛል። ትምህርት ቤቱን ሜጄ ብጎበኘው ደስ ይለኛል። ያው ዝም ብሎ አንዴ ተሰርቶ የሚቆም ነገር አይደለም። ሳፖርት ላይ ያስፈልጋቸው ይችላል። አሁንም ሳፖርት አድርጓቸው ማለት ፈልጋለሁ። በዚህ አጋጣሚ የዓይነ ስውራን ትምህርት ቤት ያኔ እንግዲህ እንዲገነባ ጥረት አድርጓል ጆን ዳንኤል በጊዜው ከመታሰሩ በፊት። ምን ያህል ገንዘብ አሰባሰብክላቸው በአንድ ምሽት? በአንድ ምሽት ሳይሆን የዚህን ጊዜ የተሰባሰበው ላይክ የቀጠሮ ጌም ተዘጋጅቶ ላይክ እኔ ብቻ ሳልሆን በዛ ታይም የነበሩ ክሬተሮች ጌም ይጫወቱና ያገኙትን ብር ወደ እነሱ ይልካል። እሺ፣ ለትምህርት ቤቱ ይልካል። ምን ያህል ሰበሰበ? ኤግዛክትሊ አላስታውስም ስንት እንደተሰበሰበ። ዋው። ከስሩ በፊትና ከስሩ በኋላ የእርዳታ ስራዎች ላይ በፊትም ስትሳተፍ ስለነበረ ይሄን ብቻ ነው የሰራ ወይስ የሰማዋቸው ነገሮች እውነት ናቸው? ለምሳሌ በቦረና በጎፋ የእርዳታ ማሰባሰብ ስራዎችን ሰርተ ነበር? ምን ምን አደረግ? መጀመሪያ ቦረና ነበረ። ቦረና ድርቅ ነበር እና እዛ እህል ምናምን ዘንዳቸው ሄድን። ገጠር ላሉ ለተጎዱት ውሃ የቻልነውን ያቅማችንን ደግፈናቸዋል። በጣም ደስ የሚል ህዝብ ነው። በዚህ አጋጣሚ ቦረና ህዝብ በጣም ወዳቸዋለሁ። አሁን ደስ የሚለው ነገር ይሄ ነው፣ ስምህን እውቅናህን ለበጎ መጠቀም። ይህ ሀሳብ መጀመሪያ ይመጣል እንዴት? ያው በጎ ስራን ያስተማረችኝ እናቴ ነች። እናቴ በጣም ሰዎችን ተረዳ ነበረ። በቃ ሁሉ ጊዜ ውጪ ላይ አንድ ሰው ይኖራል። እኛ ቤት ላይ ሸራ እንዲህ ተደርጎ አንድ ሰው ላይ ወይ ሽማግሌ አቅም የደከመ ምናምን ሰው ወይ እናት ምናምን ታደርጋለች ምናምን ምግብ ምናምን በቃ ሰው ከመጣ መስጠት ነው። የቸገረ አመልስም። ቤት አሁን 2 ብርድ ልብስ ከተነጠፈ የሆነ ሰው ምናምን መንገድ ላይ ተኝቶ ራቁቱን ካየች አንዱን ይዛ እየሮጠች ትወጣለች። ፋዘር ነይ ይላል። ዋው። እና ከእናቴ ነው የወረስኩት። ልጅነቴ ጀምሮ የነበረ ነው፣ አሁንም ያለ ነው፣ ወደፊትም የሚቀጥል ነው በጎ ስራ። ልጅን በዚህ መንገድ ማሳደግ አያችሁ ጥቅሙ። ልጅ መጥፎውንም ነገር ብቻ ሳይሆን ጥሩውንም ይወርሳል። ለልጆቻችን አርአያ የምንሆነው እኛ ወላጆች ነን። ለጆን ዳንኤል እኔ ጆን ዳንኤል እህት እንደሆንሽ እኮ አላውቅም እንጂ ብዙ ፊልሞችን ሰርተሻል። ሰው ያውቃል? አብዛኛው ሰው ያውቃል። አሁን ነው ሳያችሁ ለካ ትመሳሰላላችሁ። ለዳናይት እንኳን ደህና መጣሽ። ለእኔ ቲክቶክን መጀመር እሷ ቲክቶክ ውስጥ ባታሳየኝና ባልጀምር ኖሮ ይሄ ጆን ዳንኤል አሁን አይኖርም ነበር እያለ እያወራን ሲያመሰግንሽ ከቻል አመስግኖሽ ያውቃል? እንደዚህ በግድ አመስገኝ። እኔ አሁን ብቻ ያመሰገነኝ መሰለኝ። እሱን ታዲያ ታዋቂ ቲክቶከር አድርገሽ አንቺ ወደ ፊልም ሄድሽው ለምንድን ነው? በዚህኛው ደግሞ ያው ከልጅነት ጀምሮ ተዋናይ መሆን ነበር የምፈልገውና እሱን ምኞቴን ለማሳካት ነው ወደዛ ሄድኩት። ምክንያቱም ፊልሞችን ሳይ በጣም በርካታ ፊልሞች ላይ ሰርተሻል ከታዋቂ አርቲስቶች ጋር። በአቋራጭ እዚህ ላይ ያለሽ ሳላይ የህሊና ዳ ዳናይት ባካችሁ እንኳን ጆን ዳንኤልን ፊልም ውስጥ የመክተት ሀሳብ የለም? ቲክቶክ ሳይጀምር በፊት አንድ አሰርቼው ነበር። ሰራህ እንዴ? ተው እንጂ
አለፍክ ፌስታል ይዘህ አይ ተናገር ተውታለሁ። እና እንዴት ነው በዛው አልቀጥለም ነው የቲክቶክ ያዋጣል ይሻለኛል ወደ ቲክቶክ። ምክንያቱም አሁን ብዙ ጊዜ ወንድምና እህት ሲባል አሁን ቀደም የሱ ሲነግረኝ ነበረ በጣም በጥባጭ ነበር ቋለ። አንቺስ የሱ መበጠበጥ ሸፍኖሽ ነው ወይንስ በሱ ተቃራኒ ነበርሽ? እኔ ደግሞ ተቃራኒ ነኝ። እሱ በቃ ጸጥ ነው ጸባይኛ ዝም የእናቶች ጅንጉርጉር ነው ይላል እንባል ነበር። የእሷንም የኔንም አንድ ላይ በጣበጥላት ነበር ያለ ነው ጎንዳሪ። ስለዚህ በጣም ተጠብጠው በስር ጊዜ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። እንዴት ነበር ያ ጊዜ? በጣም ከባድ ነበረ ለኔ። በተለይ ልክ ፋሚሊዎች ሲሄዱ ያው እሱ ነበር የነበረኝና ሲያባብለኝ ሲያጸና አይዞሽ እያቀፈኝ ነበርና ወዲያው ኔክስት ዴይ ደግሞ ይሄ ሀፕን ሲያደርግ ለኔ በጣም ከባድ ጊዜ ነበረ። ያው ቅድም ሲናገር ነበረ ለምሳሌ ቤተሰብ አሜሪካን ያሉት እኔ እንኳን በቃ አሁን ተቀይሬያለሁ በብዙ ይሄንን ህዝብ መካስ እፈልጋለሁ እያለ ነው ወደ አሜሪካ። ያው ብዙ ፕሮሰስ ቢያልቅልኝም በኑሮ ግን ኢትዮጵያ መርጫለሁ ብሏል። አንቺም በዛ አይነት ስሜት ላይ ያለሽ ይመስለኛልና አንቺስ ምርጫ? የኔ ምርጫ እዚህ ነው ግን አላውቅም አላሰንኩም። ሄጄ ትራምፕን አይቼ እዚህ ላይ እናቶች ጅንጉርጉር አይ የፈለገ እኮ ሰው ቢወጣ በወረቀት የሰው በደም አንቺ ናቸው ነው። ኢትዮጵያዊ ከኢትዮጵያ ሊወጣ ይችላል፣ ኢትዮጵያ ግን ከውስጡ አትወጣ። ስለዚህ እንደው ከሄድኩም ራሴን በሙያ በትምህርት በምን ከፍ ለማድረግ ይመስለኛል። ብላሽሽ ይቅናሽ በለዋጣ በእናትህ ያኔ ምናልባት ምንድን ነው አብራችሁ እስከ መቼ ነበር አብራችሁ የምትኖሩት? እኔ ቶሎ ነው የወጣሁት ከቤት በ18 ዓመት ወጥቼ ራስን ችሎ ወጣ። ያኔትስ ትንሽ ቆየት ሲሄዱ ነው የወጣ። እነሱ አሜሪካን ሲሄዱ አንቺ ወጣሽ። በቲክቶክ ምክንያት ነው ከቤት የወጣው? አይ ከዛ ፊት በምን ክላስ ስጀምር ኮሌጅ ገባ ወጥ። ብዙ ጊዜ ያው ቲክቶክ ላይ ሰዓት ያሳልፋል ምናምን የቤት ውስጥ ነገር ያ ህይወት የላችሁም ማለት ነው? በግል ነው የቲክቶክ ህይወት ላይ? ያው እሱ ላይ የሆነ ታይም ላይ ገብቼ ከቲክቶክ እንደጀመርኩኝ ገብቼ ነበር ቤት ነበርኩ። የዛኔ ያላልኩም ላይፍ ስጀምር ቤት ነበርኩ ማድረግ አላልኩም። ሆኜ ላይፍ ስገባ እጮሃለሁ በጣም ፋዘር በጊዜ ነው የሚተኛው 4 ሰዓት ይተኛል። ነገ ጠዋት ስራ አለኝ ይቅር ያንተ ቲክቶክ አራተኛበት ነው። አሁን አንተ አስበዋል እሳቸው ተኝተው በድምጽ እየበጠበጥክ ድንገት ሲመጡ ዱቄት ተለቅለቀ ቢያዩ አጋጥማታል? አይ የኔ ክፍል ለብቻ ነበር አይመጡም። አሁን እኮ የሆነ ክብ ላይ ታለ እሱ ጋር ሆነ ከሰዎች ጋር ነው የምታወራውና ከጀርባ ለምን ያይ ሰው ትንሽ እንደዛ ስሜት የዛኔ አይታወቅም ላይቭ ምን አልነበርና በቃ ግራ ነው የሚገባቸው። አሬ ልጅ ታበል እንውሰደው። አሁን ስሰማ መጀመሪያ ወደ ህጻጽ ሄድክ። እንዴት ነበር እዛ የነበረ ቆይታ? በጣም ላይክ ያሳዝናሉ ሰዎቹ። ያው ምን ችለው ሄደን አድርገን መተናል። ከዛ ደግሞ አሁን ስሰማ ከዚህ ቃል ምጤቅ በኋላ ራሱ ወደ ደብረ ብርሃን ትሄዳለህ። ችግር ባለበት ሁሉ ጆን ዳንኤል የበኩሉን ለማድረግ ይጥራል። ይሄ ለራሱ ቃል የገባው ነገር ነው። ቃል ገብቻለሁ። ከዚህ በኋላ ማህበረሰብ በሚፈልገኝ ሰዓት ሁሉ ደርሰለታል። ደስ ይላል። ማረሚያ ሆኜ በጣም ሲደርሱልኝ ነበር። ከክፍለ ሀገር እየመጣ ሰው ይጠይቀኝ ነበር ከሩቅ ሀገር እና እግዚአብሔር በጣም ይገርመኛል። በቃ መተው እንደዛ ጠይቀውኝ አግኝተውኝ ሲሄዱ ላይክ በጣም ይገርመኝ ነበር። እና አሁን ደግሞ እኔ በተራዬ ወጥቼ እላቸዋለሁ ደግሞ እኔ ደግሞ ክሳቸዋለሁ በተራዬ። እሱ ጆን ዳንኤል አሁን እንደማየው የበጎ አድራጎት ስራዎች ላይ ያለ ቲክቶክ ላይ ያለ ዳንኤልስ እኔም አሁን ወደዛው ነው። ያ ብዙ ጊዜ እንትን ነው እኔ ፊልም ላይ ስለነበር ፎከስ ማድረገው የሆነ ወይ ሊሄድ ሲል ምናምን ከዚህ በፊት ያረዳቸው ቦታዎች ላይ ወይ ቀረጻ ላይ ምናምንና አልተገጣጠምንም ነበር። ግን ከዚህ በኋላ እኔ በዚህ ስራ ነጣጣ ከጎኔ ነች። ስለዚህ ጀርባ ነው። ጆን ዳንኤል ብቻ ሳይሆን እህቱን በበጎ አድራጎት ስራ ላይ ለመሳተፍ ለመስራት በቃ ተዘጋጅተዋል ሊባል ይችላል። አይ በጣም ደስ ይላል። ከልጅነታችሁ ጀምራችሁ አብራችሁ ስላደጋችሁ አንድ አይነት አንዱን የማገዝ ነገር አለው ማለት ነው። ቅድም እንደነገረኝ ቲክቶክ ያስጀመርሽው አንቺ ነሽ። ደግነትን የተማረው ከእናቱ ነው። ለእናቱ ደግሞ ደግነትን ስላስተማሩና ስለሱ ብዙ ስለተሰቃዩ ዳይመንድ ሰጣቸው። ለዳናይት ምን ሰጣት? ታጣላ ወርቅ። አይ ስጦታ ነው። ሁሉም አየ በወርቅ በቻልከው ሁሉ ቤተሰብን ለማገዝ ትሞክራለህ። እስኪ ወንድምና እህት ያጣላል ያጣላም ትንሽ ጌም ላይ ጫውታችሁ ያስጣት። እስኪ የጆሮ ጌጥሽን ወስዶ ለፍቅረኛው ቢሰጥብሽ ያጣላል ያጣላል? የእናቶች ጅንጉርጉር ለምንም አያጣለም።
ያርግልኝ ምን ችግር አለ? ያጣላል። እኔ ቀናለሁ የኔ ነገር ያጣላል እያለች አያጣላም። ለምን ትደውልላታለህ እህቴን ለምን በፍቅር ፈለግካት ብሎ ያፈቀረሽን ሰው ቢያንገላታው ጉዳይ ያጣላል አያጣላም? አጋጥማታል? አያጣላም? አዎ እኔ በቃ መንገድ ላይ ሰው እስከለፍ ከፋት ራሱ ጣላ ነበር። ዝም ብዬ ነበር የምደበደበው። አብረን በቃ እንድንወጣ አይፈልጉም እነ ማዘርም እነ ፋዘርም። እህቴን ለምን እንደምትናገረው ካያት ራሱ ሰው ቢያስከፋኝ ራሱ እሱ እንዳይጣላ ጸጥ ባልሰማ ነው። ግን እንደዚህ አይነት ወንድም ያለው እህት ብዙ ጊዜ የፍቅር ጓደኛ ለመያዝ ይዘገያል ይባላል። ምናልባት እንደዛ እንኳን አይደለም፣ ክሎዝ ነንና በጣም እናወራለን እንደውም። ስለዚህ የፍቅር ጓደኛ ያሽቀል አለ ተደብቃ ነው የምትይዘው። ከቆየ በኋላ ታመጣል ቼክ አድርጋ ይሄ ሰው ለህይወቴ ይሆናል ስትል አንተም እንዲህ ትላለህ ማለት ሲብሉ አየህ እንደተጀመረ ምንም ነገር ማምጣት የለብን። ይሄ ነገር ይጣጣራ ወንፊት ያስፈልጋል። እሺ ዋሽልኝ ያለውን ወይም ደግሞ ደብቂልኝ ያለውን ጉዳይ ለወላጅ ቢናገር ወይ ብትናገር ጉዳይ ያጣላል አያጣላ? አቃጣሪ ነች ወይ አቃጣሪ ብዙ ነገር ታውቃ ምንም በቃ ግን አስተካከለች። አይ ነው ምን እስኪ ሹክ ብላ ታውቃለች ለቤተሰብ? አይ በቃ የማይነገርም የሚነገርም ለወስዳ ለማዘር ለፋዘር ስገባ እንዲህ ብሎ ይጠብቁኝ። ትላንትና ባጠር ዘለህ ሄደሃል አይደል? ባጠር ዘለህ ታውቃለህ? ብዙ ጊዜ ባጠር ዘለህ ነው የምትሄደው? እወጣለሁ። አሁን ድሮ ላይክ ስለ ያደግኩት እኔ ፋዘር ሃርድ ነው በጣም በቃ ግቢ ውስጥ ራሱ 12 ሰዓት ከሆነ ደብተርን ይዘህ ቁጭ ነው። ባታነበውም ይዘህ ትቀመጣለህ። እሳቸው ሌሊት 10 ሰዓት እነሳና የልዬ ወጥቼ የእጄ ኳስ ተጫውቼ እመጣለሁ እስከ ጠዋት ድረስ። ስለዚህ ኳስ ልጫወት ብትል ጥናትህን ስለሚሉ ማለት ነው። ስለዚህ መውጣት አይቻልም እንጂ አጥር ዘለሽ ታውቂያለሽ? በበር እኔ በበር አስፈቀዳ አምሽቶ መጥቶ ራስ ስሪ ቢልሽ ጉዳይ ያጣላል አያጣላም? ብዙ ጊዜ ትሪ ከተሰቀለ በኋላ የገባበት አጋጣሚ አለ የለም? ስለዚህ አታስቸግር፣ በልተን የምትወጣው። እሱ ጓደኛሽን ቢወድ የፍቅር ጓደኝነት ፍላጎት ቢኖረው ጉዳዩ ያጣላል አያጣላም? መሀል ላይ ስትሆን ይከብዳል። ለየትኛው ትሆናለህ? ወንድም ነው ከአንዳቸው ጋር እንዳጣላ ከባድ ነው። ስለዚህ ጓደኛዬን በተቃራኒ እሱስ ከጓደኛ ጋር እንደው የፍቅር ግንኙነት ብዙ ጊዜ የሚባል ነገር አለ። ወንድም አሁን ለምሳሌ እህቶች ብዙ ጊዜ ወንድማቸው ጓደኛቸውን የፍቅር ጓደኛ አድርጎ ቢይዝ ደስ ይላቸዋል ይባላል። ወንድም ግን እህቱን ጓደኛው እፈልጋለሁ ካለ አፍንጫውን ነው የሚሰጠው። ጆንዳኔ እንደዛ ነው ቲፒካል የኛው ከጓደኛ ጋር ብትፈልግ ሌላ ቦታ ሄደን የራሴነት አፋልጋለሁ ደስ ይላል። አንቺ ኢቢኤስን ማየት ፈልገሽ እሱ ደግሞ ኳስን ቢል ጉዳዩ በሪሞት ኮንትሮል ጉዳይ ያጣላል ያጣል? በደንብ ይጋጫሉ። በጣም በሪሞት ነው እንደበደበው። ምን ነው ሷሊም እሷ ድራማ ነው ልጄ፣ አንተ ደግሞ ኳስ እና ይሄ ጠብ በምን ይፈታል? ሁለቱንም ዝም በሉና ፋዘር ዜና የምን ኳስ ነው የምን ድራማ? እስቲ 2 ሰዓት ሆኗል። ይሄ ትውልድ ግን ደስ ይላል እኮ አይደል? ቀጣይ ሽንት ቤት ገብቶ ረጅም ሰዓት ስልክ ቢያወራ አንቺ መጠቀም ኖረብሽ ጉዳዩ ያጣላል ያጣል? ይሄ ብዙ ወንድምና አጠር ተቃራኒ እኔ አምኛለሁ። ማን ነው? እሷ ነች። ሽንት ቤት ትዘጋለች። ኧረ እኔ አልዘጋም። ስልክ ትጎረጉራለች። የወንድምና የእህት ብዙ ጊዜ እሱ ነው። ምንድን ነው ሲባል ውስጥ ገብቶ አንደኛው እንትን ይላል። ኧረ እባክህ ሌለች ናበት። ይህም ያጣላል በጣም። ያጣላል ጠብቃለሁ እንደምንም ብለህ ምን የምታውቂው ነገር አለ? ምን ነገር አለ? ወሬ አስቀኝ ዳና የተበናታችሁ አብርታት። እሺ እንደዚህ የሚያስቅሽ ከሆነ በቃ መልሽ። ብዙ የትና የወንድም ጥያቄ ነበር፣ ግን በቃ እየሳቅሽ ምን እንደጠይቃቻለሁ። ወደ ጥያቄ የሚሄድ ይሻለኛል። ኪምፔሪ ምክንያቱም አሁን ፊልሙ ላይ የሙሉ ሰዓት ፊልም ተዋናይ ነሽ።
እንደው ከገሌ ጋር ኮሜዲ ቢሰራ ደስ ይለኛል ግን አልተሳካልኝ የምትይው ኢትዮጵያዊ ወንድ ተዋናይ አለ? እኔ በጣም የምወደው ማደንቀው ግሩም ኤርሚያስ ነው። ከሱ ጋር ሰራ እባክህ ግሩሜ እባክህ። የሚገርም አዲስ ፊልም ሰርቷል። ስለዚህ ከግሩም ኤርሚያስ ጋር መተወን ድሪም ታደርጋለህ? በቅርቡ አስቤያለሁ። ይሳካል። አሁን በኋላማ ታዋቂ ሆንሽ እኮ። ቲክቶክ ላይ ላይቭ አስገባት እንጂ ያስገባታል። ሰነፍ ነች እሷ። ሰው እንዲህ ብሎ ነው የሚልሽ። ያስፈራል። ግን እኮ አንበሳ ያወርዳል። አንበሳ ሲወርድ ደስ ይላል፣ ግን ያስፈራል። ቲክቶከሮች ቲክቶክ ላይ ያላችሁ አይናችሁ ያስፈራል፣ ግን አንበሳችሁ ደስ ይላል። ስለዚህ እንደዚህ ብላችሁ ሲል ሳታዩ ከባድ ነው እኮ አይን ይበዛ ስላሉት ኢንተረስታቸው ሲሆን ቀላቸዋል እንጂ አንድ ሰው ዝም ብሎ ልጀምር ከባድ ነው። ያኔ ፕሌን ላይ ገብቶ ያ ነገር ሲፈጠር መቼም ብዙ ሰው ሼር አድርገው ቪዲዮን እና ያኔ ስታይ ከዛ በኋላ ደግሞ ከቦታው ነው ተይዞ ሄደውና የት ሆነሽ ነበረ? እንዴት አየሽው? ማን ልኮልሽ ይሄን ቪዲዮ? ወይስ ከ27 ሺዎቹ ጋር አብረሽ ላይቭ ነበርሽ? እዛም ነበርኩኝ ነበርሽ እንዴ ፕሌን እና አረፋላችሁ ያው ሰራ ስለነበረ አየር መንገድ ግን ነገሩ መጀመሪያም በዛ ስላልተጀመረ መሀል ላይ ነው። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለሁ እና እንደው እንዳትወርድ የሚል ብዙ ሰው ነበረ። ኦልሞስት ኦል የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ አይኔ ነኝ አንተ ላይ ቪዲዮ መሰራብህ ምናምን አለች። እሺ ቪዲዮ ሰራብህ ምናምን አለች። ላይቭ ገባሁ። ያው ስሜታዊ ሆንኩኝ ነው። ወጣትነት ነው፣ ልጅነት ነው። ግን አሁን እንዳትወርድ የሚለውን ነገር የልብ ሰጥቶ ይሄ ነገር ልክ መሆን አለበት አልክ። በቃ ሰው ሆ ሲል ገባ። እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምናምን እያልኩኝ ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላይ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም። ያሾፈ ነው። አንተ እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ አለ፣ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው ይሄ ነች። ኢትዮጵያ አየር መንገድ ሰርታ መስማት የነበረበት እሷ ነበረ። ልክ ለሆነችው ለዳናይት በእናታችሁ አሸንዳን አልሄዳችሁም አይደል? ያለ ወደ አሸንዳ እየሄድን በቃ መሀል ላይ የተቋረጠ ከዛ በኋላ አሁን ሄድሽ ወደዛ ተወላ ሌላኝ ማለት ነው። ቀደመኝ ሲል ነበር ቅድም እኮ። ላይቭ እርዳታ የማሰባሰቡ ስራ ይቀጥላል። አሁን ላይቭ እርዳታ አላሰባስብም እኔ ላይክ የሰው ሲሆን አሁን ኦልሬዲ የተከፈተ አካውንት ካለ ወይ የድርጅት ወይ ደግሞ የክልሉ አካውንት ካለ ወደዛ እንዲገባ አደርጋለሁ እንጂ ሲሄድ እያንዳንዱ ቦታ ሲሄድ በራሴ ነው ነገሮችን አስተካክዬ ቃጭኝ ነኝ። ስለዚህ አልሚ ምግቦችን ይዘህ ነው የምትሄደው? ይሄ በራሱ በጣም ደስ ይላል። ምክንያቱም ከሚገባው ገንዘብ ጋር አብሮ ሰይጣን ሊገባ ይችላል። አንዳንዱ ደግሞ እዛም ጋር ካስገባ በኋላ የእርዳታ ነገር በጣም አስቸጋሪ ከባድ ነው። አንተ ከመሀል ካልወጣ በስተቀር ለምሳሌ ምንም ነገር እንኳን ባትነካና ችንኮትና ሱሪ አድርገህ ብትመጣ ራሱ ለእኛ ገንዘብ ስለዚህ ይሄ በጣም እውነት 6 ሚሊዮን ኮይን ያሰባሰብክበት አጋጣሚ ምን ነበር? የነ ሄራንና የነ ሶሊ ለሕክምናቸው ወጥ ሄራንና ሶሊያናም እንግዲህ ከመታሰሩ በፊት ጆን ዳንኤል ላረገላቸው ካሁን በፊት አመስግነዋል። ይኸው አመስግንልን ስላሉ ከዛ በኋላ ሰማ የሆነውን ነገር ውጭ ሄዱ። ሕክምና ተሞከረ፣ ሳይሳካ ቀረ። በኋላ መጡ እዚህ። አሁን ኢትዮጵያንና ኤርትራውያን ተባብረው እናታቸውን ለማገዝ የሚገርም ቤትና መኪና እንዲሁም ኬክ ቤት ከፈቱላቸው። እንደውም አንደኛው ኬክ ጆን ዳንኤል ነው ስሙ። እንትን አለ ክሬም ነው መርቅላቸው። እሺ ሄዳል። የት ቦታው ከወጣው ተፈታው የትም አልልኩኝ። አሁን ሽረ ደርሼ የመጣው ደብረ ብርሃን ሄዳለሁ። ከዛ በኋላ ዞራለሁ፣ ሁሉም ጋር ሄዳለሁ፣ አዳርሳለሁ። መጀመሪያ ቁም ነገሮችን ልስራ። በቃ ቁም ነገሮችን ልስራ። ላይቭ መቼ ነው የምትገባው? እገባለሁ ማታ አሁን ጀምሬያለሁ። ሰሞኑን ያልገባሁት እዛ ስለሄድኩኝ ግን ከዚህ በኋላ እገባለሁ። ምናልባት ያው እንግዲህ
እህትህን ፊልም ስለምትሞክር በቀጣይ ፊልም አብረን የምናያችሁ ይመስላችኋል እንዴ? ለኔ አዎ ሀሳቡ ነበረው። ሀሳቡ መስራት ሀሳብ አላችሁ? እኔ ጥሩ አረጋ ምን ፊልም ላይ ትጨርሳል? አይ መክሊቴ ያልሆነ ነገር ላይ የጊዜ መፍጀት ያስፈልጋል። ስለዚህ በፍጹም በፊልም አታገኙም ካሁን በኋላ። አንዴም ብቅ ጥልቅ ላልኩት ይጸጽተኛል። ያው መልስ በቃኝ። ስለ ዳናይት እንደው ትንሽ ነገር ናውራችንና አሁን አዲስ የሚወጣ ፊልም አለሽ? አዲስ የሚወጣ ፊልም የለም፣ ግን አሁን በቅርብ የምንጀምረው አዲስ ስራ አዲስ ሲኒማው እስካሁን ይሄ የመጣሁበት ታይሚንግ ፊልም የተቀዛቀዘበት ነበርና ኮቪድ ሰዓት የሲኒማው ስላልነበረ በዩቲዩብ ስራዎች ነው የመጣሁት እና ወደ ሲኒማው ለመጀመሪያ ጊዜ ራሴ ፕሮዲውስ አድርጌ ለመምጣት እቅዳለሁ። ስለዚህ ፕሮዲውስ ታደርጊያለሽ አዲስ ፊልም እንጠብቃ። ስክሪፕቱ አልቋል? አልቋል። ማን ነው? ገና ታሰነ ግሩሜ እየሰማ ነው። ግሩሜ የጋበዘች መቼም